በኔ ዘመን ይደረጋል ተብሎ የማይታሰብ እጅግ ዘግናኝና አስደንጋጭ ድርጊቶች በሰው ልጅ ሁሉ ላይ ተፈጽመዋል። በጣም የሚያሳዝነውና የሚገርመው ግን ይህ ሁሉ ነገር ሲደረግ ኃላፊነት የሚወስድ አንድ ግለሰብ ወይም ደግሞ የቡድን አባል አለመኖሩ ነው። ለነገሩ ኃላፊነት የሚወስድ ቢኖርስ ምን እርባናለው? ነገር ሁሉ ጅብ ከሄደ ውሻ ጮኸ ነው የሚበጀው ነገር ምናልባትም ለወደፊት የሚሆነውንና የሚሻለውን ማድረግ ነው። ከዚህ በኋላ ግፍ ቀማሽ ትውልድ እንዳይኖር፣ ከሁሉም በፊት ሰብአዊነት እንዲቀር፣ ምናልባትም ኢትዮጵያዊነት እንዳይረሳ ግፍ ሰሪዎችን በመቃወም ለሰላም ቅድሚያ በመስጠት ስሜትን መግዛት አገር ከመግዛት ስለሚበልጥ ጀግንነት ይህ ነውና ይህን ማድረግ ኢትዮጵያ እንድትቀድም ሰብአዊነትን ማስቀደም ኢትዮጵያ ለዘላለም ትኖር።